الله سبحانه وتعالى بتكبر بهنا القرآن እንዲህ ይላል ሐቅን በሐሰት አትቀላቅሉ እንዲሁም አውቃችሁን በላችሁ ሐቅንም አትደብቁ ይላል ለኃያሉ ጌታ አላሁ ሱብሓነሁ ወተዓላ። በምናስተምረው አስተምህሮት በምንሰጠው ትምህርት እንዲሁም በዳዕዋችን ትክክለኛውንና ሐዲስና ቁርአን ጋር የገጠመውን እንድናስተላልፍ የሰለፎችን ግንዛቤ መሰረት ያደረገ በዛ አይነት መልክ እንድናስተምር አላህ ሱብሓነሁ ወተዓላ ያዘናል። በሰውም ላይ እንዳንዋሽ፣ በመንሃጅም ላይ እንዳንዋሽ፣ በሐዲስ በቁርአን ላይ እንዳንዋሽ፣ በአካሄዳችን ላይ እንዳንዋሽ፣ ሐቅና ባጢል እንዳንቀላቅል፣ እንዳናምታታ፣ እንዳናጭበረብር፣ እንዳናስመስል አላህ ሱብሓነሁ ወተዓላ ይህንም ባህሪ እንድንቆጠብና ትክክለኛዋን ጽድት ውልውል ፍንትው ያለችዋን እንድናስተምር አላህ ሱብሓነሁ ወተዓላ አዞናል። ምክንያቱም ይህ ባህሪ የኛ የሙስሊሞች ባህሪ ሳይሆን የአይሁድ ባህሪ ነው። ዒባደላህ ምንም ይሁን ምን ተመቸንም አልተመቸንም ደስ አለንም ከፋንም አልሐቁ አቅዋ ሚን ሪጃል ሐቅ የግድ ነው። ከማንም ይበልጣል ሐቅ። ሐቅ በላይ ነው። ሐቅ ታላቅ ነው። ቅድሚያ እንሰጣለን ለሐቅ። ስለዚህ ብዙ ጊዜ ሲያበላሹ ሰዎችን እያየሁ እየተመለከትኩ ነው። ምንድነው እልህ ውስጥ ገብተዋል፣ እንዴት ውስጥ ገብተዋል። አልሸነፍ ባይነት እንዴት እደፈራለሁ አልቀበልም እምብየው ደግሞ እነሱ ደግሞ እሱ ነገረውን እዛ አይነት ነገር ውስጥ ስለገቡ እልህ ውስጥ ስለገቡ በጣም ሲንደፋደፉና ሲያበላሹት ያስታውቅባቸዋል። ሐቂቃ እንደው በጣም በሚገርም መልኩ ማለት ነው። የማይሆንን ነገር ሲናገሩ፣ የማይሆን ነገር ሲለቁ፣ የማይሆን ነገር ለሰው ለማስረዳት ሲሯሯጡ ስመለከት አተዓጀብ። ያ አላህ لماذا أيها الإخوة ለምንድን ነው እስከዚህ? በቃ ሐቅ እኮ ሐቅ ነው። በቃ አትንጠባረ አትወጣጣ ወዳ እስከሚጠበደ ድረስ አትበጥ። ሐቅ የፈለገ ነገር ይሁን ይመራሃል፣ ትተረተራለህ እንጂ ሐቅ ነው የበላይ የሚሆነው። ሐቅን ብትይዝ የበላይ ትሆናለህ፣ ታላቅ ትሆናለህ። ተወብቱ ብዙ ነገር እናበላሻችሁ። ተወብቱ እንደ በጣም ከዑለማ ጋር የማይገናኝ ብዙ ነገር በመሻይኽ ላይ ተዋሻላችሁ፣ ትቀጥፋላችሁ። የእናንተ ተወብቱ እንጂ እንደው መናገር እንጂ መናገሪያ አፍ እንጂ ጆሮ የላችሁም እንዴ? እስኪ ስሙ፣ ምን ነገራችሁን ስሙ። ለሰው ማስረዳት እንጂ መረዳት አታቁም። ሰውን ማዘዝ እንጂ መታዘዝ አታቁም። ዳዕዋ ማድረግ እንጂ ሲደረግላችሁ አትፈልጉም። ያጠፋ እንጂ ጥፋታችሁ አይታያችሁም። ታው እንጂ እኛ ተቀበላችሁን አልተቀበላችሁም፣ ገባችሁ አልገባችሁ የማስረዳት ግዳጅ ስላለብን ብቻ እንነግራለን፣ እናስረዳለን። ወማ ዐለ ረሱል ኢላ አልበላግ በመላእክተኛው ላይ ማድረስ እንጂ ሌላ ግዳጅ የለበትም ብሏል ለኃያሉ ጌታ አላህ ሱብሓነሁ ወተዓላ። أما الهداية بيد الله أما الهداية فبيد الله جل وعلا. هداية بأ الله جل أدرسنا التبارك النبي عليه الصلاة والسلام إنك لا تهدي من أحببت ولكن الله يهدي من يشاء. إنه أنت هداية يودر كلتر أنا كان يودر كلتر لتاك أنا أتكلم إن الله سبحانه وتعالى قال السوية فلقلتن إن شاء الله تنأكل كانوا مسمر يسعيوا اللي مروا الله سبحانه وتعالى. الهداية بيد الله. هداية بأ الله جل በአላህ እጅ ነው። እኛ ተቀበላችሁም አልተቀበላችሁም ማሳመናችሁም አላሳመናችሁም መንገር ነው፣ ማስረዳት ነው፣ ማስተማር ነው። ወደፊት ነው። የለም ወደ ኋላ መጨነቅ መደናበር የለም። ቀጥ ብለን ሐቅ ነው በቃ የፈለገ ነገር ይሁን። الحق اقوى من الرجال ተፈክሩታላችሁ እናንተስ። ስለዚህ እኛ ለእናንተ ማድረስ ብቻ ነው። ከተቀበላችሁት እሰየው ደስ ይላል፣ ካልተቀበላችሁ በማድረሳችን እንደሰታለን። ይሄ እኮ ነው የዳዕዋ ባህሪ እኮ ነው። እንጫጫት መጫጫ ብዙ ነገር ማድረስ መባባል የተለያየ ነገር ማሰብ ምን መናገር ኢሸራዊ ውስጥ ሄዳችሁ እንድትናገሩ የሚያደርጋችሁ እኮ ይሄ ነው። በሰው ላይ ለከት አልፋችሁ መስመር ዘላችሁ አጉራ ዘላችሁ ኢሸራዊ የሆነ ከሸሪዓ ያፈነገጠ ነገር እንድትናገሩ የሚያደርጋችሁም ይሄው ነው። እልህ ነው፣ ንዴት ነው፣ ብስጭት ነው፣ ብሶት ነው። አትናደዱ። ሐቂቀተን በቃ ዲን ነው የያዛችሁት። ረድ ቢደረግባቸው ሳትበሳጩ በትክክል መረጃውን ተናገሩ። መረጃ ነው የምናገረው። እንደናንተ እኮ አይደለም እኮ እየተናገርን ያለ ነው። እናንተ እየሰደባችሁ ነው ራሱ አተረኩም እኮ ለቂጥ ቂርጣስ በቃ የማትሉት ነገር የለም። ስንቱን ትሳደቡታላችሁ። ተሳድባችሁ የምትናደዱትም እናንተ ሆናችሁ። አትናደዱ። መረጃ አምጣ በቃ መረጃህን ቁጭ አድርግ። አትቀላቅል ነው እያልኩ ያለሁት። በጣም ትቀላቀላላችሁ። በተለይ አሁን ምናልባትም ዑለማዎች ላይ ኢማም ፈውዛን ላይ ብዙ ጊዜ ዋሹባቸው።
ለብነ ዓረቢ ምን ይሰጣሉ አሉ? አልዑዝር ቢልጀህል ይሰጣሉ። ለሱ ከሰጡ ፈከይፈ ቢመን ዱነ ከሱ በታች ያለውማ ሚን ባቢን አውላ ነው ብለው ለጥፈዋል እንትናቸው ላይ እዛ አልኢማን የሚባለው ቻናላቸው ላይ ማለት ነው። ወነዑዙ ቢላህ ተወብቱ የለም ወደዛ ወደዚህ ወደ ቀኝ ወደ ግራ መተጣጠፍ አክሮባት መስራት ሌላም ተወብቱ ሲሉ በቃ እያመጡ ሲያጋንኑት ጉንዳን ከጉንዳን ዝሆን ይፈጥራሉ። በቃ ከጉንዳን ዝሆን የሚያክል ነገር ሲያካብዱ ማለት ነው። ይለጥጡትና እያደርሱታል። እነሱ ላይ ሲደርስ ግን ዝሆንን ወደ ጉንዳንነት ያወርዳሉ። አያስኬዳቸውም፣ አያስኬድም። እስኪ ዝሆንን ዝሆን ጉንዳንን ጉንዳን ሁሉንም በዛው በልኩ በመጠኑ ተጓዙ። ከዛ ውጭ ያዙ ሐቅን ያዙ ነው እኛ እያልናችሁ ያለ አበላሽታችኋል። የእናንተ ዑዝር ቢልጀህልና የዑለማዎቹ ይለያያል። እናንተ ሁጃ አልቆመበትም እያላችሁ እኮ ነው አገር እሳቸው ላይ ያንን ዋሻቸው። አሁን ደግሞ ዛሬ አንድ ሌላ ማጭበርበሪያ ልከው አየሁ። በጣም ግርም ሰዎቹ ምን አይነት አስተሳሰብ ኖሯቸው ነው? ላ ሐውለ ወላ ቁወተ ኢላ ቢላህ። አጅብ ነው። በጣም የሚገርም ነው። ምን አይነት እንትን ለቀዋል? ኢማም ፈውዛን አንድ ሽርክ በግልጽ ሽርክ የሰራን ሰው ብለዋል። የኢማም ፈውዛን የራሳቸው ንግግር ነው፣ እነግራችኋለሁ። ኢማም ፈውዛን ምንድነው የሚሉት? አንድ ሽርክ በግልጽ ሽርክን የሚሰራ እድሜ ስጡኝ፣ ልጅ ስጡኝ፣ ኑሮዬን አሳፍሩልኝ፣ ደንበኛዬን አብዙልኝ፣ ሱቄን እንዲህ አድርጉልኝ፣ በረከቱ ይደርብኝ እያለ ስንት ነገር የሚለምንን አካል ስንት የሚጠይቅን አካል ሲሳይ ሳይቀር እድሜ ሳይቀር የሚጠይቅን አካል ለሌላ ሲያድር ካያችሁት ሽርከን ዛሂር ከሰራ ሙሽሪክ ነው በሉ ነው የሚሉት። ወሃዳ ሙሽሪኩን عند العامة والخاصة ዑለማዎችም ዘንድ አምሉም ዘንድ አቂዳ ነው። ዓሊም ብቻ አይደለም የሚያምንበት፣ እኔም አምንበታለሁ። አቂዳዬ ነው። አልከሶ የሚሄድና ልጅን የሚጠይቅ ፈሆ ሙሽሪክ አምንበታለሁ። አቂዳዬ ነው። በቃ አምንበታለሁ። በዚህ ይሄ عند العامة والخاصة ብለው ተናገሩ። ተመልከቱ፣ በጣም የሚገርመው ማለት ነው። ምንን ይቀላቀላሉ መሰላችሁ? ተክፊር ማክፈር የሚባል የሙርተድነት ማክፈር ይሄ ለእንትን ነው የሚሰጠው፣ ለቁዷት ለቃዲዎች ማሐከመ ሸርዕያ ሂዶ ነው። ለምን? لأنه يقتل ስለሚገደል። እነሱ አሁን ማክፈር ለማንም ለጧሊበል ዒልም አይሆንም ብለው እሳቸው የተናገሩበትን መቋጫውን አይደለም የሚመለከቱት ለጧሊበል ዒልም አይቻልም፣ ማክፈር የሚችለው እንደዚህ ነው፣ ማክፈር የሚችለው እንደዚህ ነው የሚለው ነው የሚመለከቱት። ኢማም ፈውዛን እዛው ላይ እየበጣጠሱ እኮ እየተረዱ ነው እዲያ እየገቡ ያሉ ሰዎቹ። ዑዝር ይሰጣል ሌላ የለውም ያሉ ጀባል እኮ ከዚህ እየተነሳ አትበጣጥስ። ንግግራቸውን ሰብስበ ተመልከት። ማሐከመ ሸርዕያ ተሄዶ በዛ ነው ሊጸድቅ የሚችለው የአንድ ሰው ኩፍራ። ለምን? لأنه يقتل سواء قيمت عليه الحجة لم تقم عليه بتقومበትም ባይቆምበትም ማሐከመ ሸርዕያ ቢወሰድም ባይወሰድም ዓሊም ቢናገርበትም ባይናገርበትም በቃ ይሄ ምንድነው? ሙሽሪክ ነው። ይሄንን ግልጹን ሲሰራ ከታየ هذا مشرك عند العامة والخاصة። ግን ተክፊር የሚለው ውስጥ ዘርፈ ብዙ ነው። አንደኛ ለዕቁባ ሲሆን ለመገደል እርትዳድነት የሚያመጣበት ሲሆን ማሐከመ ሸርዕያ መድረስ አለበት። እንዴ ከዑለማ የት ነው የሄዱት? ማሐከመ ሸርዕያ እኮ ነው የሄዱት። እንደው በደንብ አድርገው ስማው፣ ስተመልከተው ስማው። عليهم نعم أصل فلا بد أن يرجع أمرهم إلى المحاكم الشرعية مع الإثبات عليهم. نعم سمو أيوة እንዴት እንዳሉ ማለት ነው። فلا بد أن يرجع أمرهم إلى المحاكم الشرعية مع الإثبات عليهم. نعم أصل فلا بد أن يرجع أمرهم إلى المحاكم الشرعية مع الإثبات عليهم. نعم ተመልከቱ። እንደ ግልጽና ግልጽ ነው። ምን መድረስ አለበት? ማሐከመ ሸርዕያ መድረስ አለበት። ይሄንን ያዙ። ማሐከመ ሸርዕያ መድረስ አለበት ከተባለ ከምን ጋር የተያያዘ ነው ማለት ነው? ከምን ጋር የተያያዘ ነው? لأنه يقتل። አሁን እናንተ የግድ ማሐከመ ሸርዕያ ብቻ ነው ይችን ስትገልጹ፣ አሁንም በፈውዛን ላይ ቀንሳችሁ እያስተላለፋችሁ ሌላ ውሸት ነው። ኧረ ተው እባካችሁ ተው። ምን አይነት ጀማዓ ነው? ላ ሐውለ ወላ ቁወተ ኢላ ቢላህ። አይቀፋችሁም እንደ ውሸት አይዘገንናችሁም? ቲቢት እምቢተኝነት እናንተ አጣሩ፣ በቃ አጣሩ። ተቸኩላላችሁ። በብዙ ነገር ሲቸኩሉ እያየሁ ነው። የሸኸያን ቸኮላችሁ፣ አትቸኩሉ። ተመልከቱት በትክክል ከምን ተነሳ ወደ የት ሄደ። እናንተ እንደምትሉት ነው አይደለም። ሙሉ በሙሉ አትገናኙ በሸኸያ ጋር እየገለጹ ትሰጣላችሁ። የሚሰጡትን በትክክል እያመጣችሁ የዕልም አደር አለባችሁና እከሌ አይሰጥም፣ እከሌ ይሰጣል፣ እከሌ አይሰጥም፣ እከሌ ይሰጣል፣ እንደዚህ ነው፣ ባይሆን ይህን የሚል ቀውል አለው፣ እንደዚህ ነው እያላችሁ የዕልምን አደራ በቦታው አስቀምጡ።